እችን ጥያቄ ከሰራችኋት እናንተ በጣም አሪፍ ተማሪዎች ናችሁ ማለት ነው። 6 the power of x equals x the power of 18 ይላል። ሶ የኤክስ ዋጋ ስንት ናት ነው። እስኪ አብረን እንስራት። ኦኬ እንዲህ አይነት ጥያቄ ስትጠየቁ የመጀመሪያው ስቴፕ እችኛዋን ኤክስ ማጥፋት ነው። እናጥፋት እስኪ። ኦኬ 6 the power of x እንደዚህ እናደርግና the whole power of 1 over x ማድረግ ነው። ኤክስን ስለምታጠፋ ያው ኤክስ ትጠፋለች ማለት ነው። እኩል ይሆናል x the power of 18 እንልና በዚህ በኩል the power of 1 over x ስላደረግን በዚህም በኩል ግዴታ the power of 1 over x እናደርጋለን። ናው ኤክስን ታጠፋለች። ስለዚህ 6 the power of 1 6 ብቻዋን ቀረች ማለት ነው። ራይት ኢኳልስ እዚህ ላይ ደግሞ x the power of 18 over x ይሆናል ማለት ነው። ቀጣዩ ስቴፕ ደግሞ 18ን ማጥፋት ነው። ምክንያቱም የሁለቱን ስትራክቸር ለማመሳሰል ማለት ነው። በግራ በኩል ያለውንና በቀኝ በኩል ያለውን ማለት ነው። ኦኬ ሶ 6 ኢኳልስ x the power of 18 over x right ሶ 18 እንድትጠፋ ምን ማድረግ አለብን? the whole 1 over 18 እናደርጋለን። በዚህ በኩል 1 over 18 ስናደርግ በዚህም በኩል 1 over 18 ግዴታ ማድረግ አለብን። right now 18ን ታጠፋለች። ሶ በዚህ በኩል 6 the power of 1 over 18 ይሆናል። በዚህ በኩል ኢኳልስ x the power of 1 over x ይሆናል። ኦኬ አሁን ስትራክቸራቸውን አመሳሰልን። አንድ ነገር ብቻ ግን ይቀረናል። እንደምትመለከቱት እዚህ ጋር 6 አለች፣ ቤዟ 6 ነች። ኤክስፖነንቱ ግን 1 over 18 ነው። እዚህኛው ላይ ግን ቤዙ x ነው፣ ኤክስፖነንቱም 1 over x ነው። x ይመሳሰላሉ። እዚህ ጋር ግን 6 18 ሶ እነዚህ ሁለቱንም ማመሳሰል መቻል አለብን ግዴታ። ኦኬ ለማመሳሰል ምን እናደርግ? 6 the power of 1 over 18ን ሁለቱንም በሁለት በሁለት እናብዛቸው እስኪ። ኢኳልስ x the power of 1 over x። ኦኬ ናው 6 the power of 1 times 2 ነው over 18 times 2 36 ነው። ኢኳልስ x the power of 1 over x ይሆናል። ጉድ አሁን ይህንን ነጣጥለን መጻፍ እንችላለን አይደለም? 6 the power of 2 ለብቻ ጽፈዋለሁ። ከዛ እንደዚህ አድርግና 1 over 36ን ውጪ ጽፈዋለሁ። ኢኳልስ x the power of 1 over x ይሆናል። አሁን 6 ስኩዌር ምን ማለት ነው? 6 times 6 36 ይሆናል። 36 the power of 1 over 36 ይሆናል። ኢኳልስ x the power of 1 over x ይሆናል። ዌል አሁን እንደምትመለከቱት ተመሳሰለ አይደለ? 36 x ሶ የኤክስ ዋጋ ባጭሩ 36 ነች ማለት ነው። ኤክስ ኢኳልስ 36 ነው መልሱ ማለት ነው። እስኪ እናንተችን ጥያቄ ስሯት። 3 the power of a equals a the power of 9 የኤ ዋጋ ስንት ነች?